ጊዜው ሲደርስም ብዙዎችን አስጠምቋል። እስኪ ለአንዲት ቅጽበት በአእምሮአችን እናስበው። ጥርት ባለ ሰማይ ስር በደሳሳ ጎጆ ባለች ቤተክርስቲያን ውስጥ አዳዲስ ክርስቲያኖች ተወልደዋል። ጌታ በወንጌሉ በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል እንዳለ በእነዚህ አዳዲስ ክርስቲያኖች መካከል መምህር ዘላለም ቆሞ ታገኙታላችሁ። ዕውቅናን እንደሚፈልጉ ለታይታ ሳይሆን በዳኑለት ነፍሳት እንደሚደሰት በጎ እረኛ በመካከል ቆሞ ታዩታላችሁ። ሰማያት በአንዱ መመለስ እጅግ ከተደሰቱ በዘላለም ምክንያት ስለዳኑት ቁጥር ስለሌላቸው ምእመናን ምን ያህል ደስታ ይሆን? በሱ ስብከት ጭር ባሉ በረሃዎች መካከል የቅዳሴ ዜማ እንዲያስተጋባ ምክንያት ሆኗል። እንደ አባቶቹ ሐዋርያትም የወንጌልን ቃል በደረሰበት ሁሉ አዳርሷል። ዘላለም አልቃሻው ሰባኪ ይባላል። የትምህርቱ ኃይለ ቃል እንዳይደርቅብን፣ የደነደነው ልባችን ጭንጫ እንዳይሆንብን በእንባ እያረሰረሰ የወንጌልን ቃል ዘርቶብናል። ለፍጥረት ሁሉ የሚራራ ያለ እንባ ስለ እግዚአብሔር ይናገር ዘንድ አይቻለውም እንዲሉ አበው፣ ዘላለምም ስለ እግዚአብሔር ሲናገር ልቡ ሞልቶ ይገነፍልበታል። ስለ ኃጢአታችን፣ ስለ መከራችን፣ ከእግዚአብሔር ተለይተው ስለሚንከራተቱ ነፍሳት፣ ስለ ንስሐ፣ ስለ ድህነታችን፣ ስለ ክርስቶስ ፍቅርና ስለሚወዳት አገራችን አንብቷል። በጉባኤ መካከል የእንባ ሲቃ ተናንቆት መናገር ሲያቀተው በዝምታ ተመልክተናል። ዘላለም በፊታችን ስብከቱን ብቻ ሳይሆን ነፍሱን ሲያፈስ አይተነዋል። የዘላለም ሕይወት ያለ ቁጥብነት ለወንጌል ተሰጥታለች። ቅዱስ ጳውሎስ በመልእክቱ ወአንሰ ምክዕቢት አስተዋጻይኩ ወእሜጡ ሥጋዬ በእንተ ነፍስክሙ፣ ዳኑልኝ እንጂ ስለ እናንተ ገንዘቤን ብቻ ሳይሆን ራሴን በደስታ ከፍላለሁ እንዳለ ሐዋርያው መምህር ዘላለምም ስለ ብዙዎች ራሱን ከፍሏል። ከዕለት ዕለት፣ ከወር ወር፣ ከዓመት ዓመት ወንጌልን በጉባኤ ከማስተማር አልወዘነም። ሌሎች ረፍትን ሲሹ እርሱ ግን ለነገ ጉባኤ ይዘጋጃል። ሌሎች ወደ መዝናኛ ስፍራ ሲሄዱ እርሱ ግን ወደ ጠፉ ነፍሳት ይሮጣል። ሕይወቱ በድሎት ሳይሆን በአገልግሎት ትተመናለች። ክርስትናን የሚናፍቁ ምዕመናን ቃሉን ይሰሙ ዘንድ ዘላለም ፖስተር ለጥፉልኝ፣ ማስታወቂያ ስሩልኝ፣ አበል ቁረጡልኝ አይልም። አንድ ጊዜ እንዲህ ሆነ። በ1998 ዓመተ ምህረት ለታኅሳስ በዓታ ዓመታዊ ጉባኤ አዘጋጅተን የሚጋበዙ የመምህራንና የዘማሪያን ፎቶ ያለበት ፖስተር እያሳተሙ በአብያተ ክርስቲያናት በርና በየታክሲው ላይ መለጠፍ የተጀመረበት ዘመን ነበረ። እኛም ወጉ አይቅርብን ብለን የመምህር ዘላለምን ፎቶ ያለበት ፖስተር አሳትመን በየአብያተ ክርስቲያናቱ አስለጠፍን። ሰዎች ነግረውት ይመስለኛል ደውሎ ከጣዖት ለማላቀቅ እያስተማርን ጭራሽ እኛኑ ጣዖት ታደርጉን? እግዚአብሔር ያስተምራል ብሎ የሚመጣ ይማር፣ ሕዝቡን ሰውን የሚከተል ግብዝ አታድርጉት፣ ሁለተኛ እንዲህ ባይደገም ጥሩ ነው ብሎ ተግሳጽ አዘል ምክር እንደሰጠኝ አስታውሳለሁ። ዘላለም 70 ሳንቲም ሳይቀበል ከተረሳች ከገጠር ቤተ ክርስቲያን እስከ ግዙፍ ካቴድራሎች ድረስ ሳይሰስት ወንጌልን አካፍሏል። በነፃ የተቀበላችሁትን በነፃ ስጡ እንዳለ በወንጌሉ ዘላለም ወንጌል በዋጋ ትተመን ዘንድ እምቢ ያለ ቆራጥ ሐዋርያ ነበረ። ቆስለው የሚያነክሱትን ወደ ለምለም መስክ የሚመራ እጅግ ደግ እረኛ ነበር። ወንጌል በምቾት መንደር ተቀብራ እንዳትቀር ወደ ቁስለኞች፣ ድሆች፣ ወደ ሕመምተኞችና ጠያቂ ያጡ ብቸኞች በመሮጥ በተስፋ መቁረጥ ውስጥ ያሉ ምዕመናን ሁሉ ፈላጊያቸው፣ አስታዋሻቸው፣ አጽናኛቸው ዘላለም ነበረ። ወደ እርሱ የሚመጡ አብዛኞቹ የቴዎሎጂ ጥያቄ ከሚያስጨንቃቸው ይልቅ ሰባራ ልባቸው አላስተኛ ሲላቸው ነውና ለመንፈስ ቅዱስ አንደበት ሆኖ አጽናንቷቸዋል። የቤተሰቦችን ስብራት፣ የዝምተኞችን ሰቆቃ፣ የሱሰኞችን ድካም ተሸክሟል። በዓይን የማይታዩ የብዙዎች ቁስል ይፈወስ ዘንድ ከነፍስ መድኃኒት ከክርስቶስ ጋር አገናኝቶ የመዳናቸው ምክንያት ሆኗል። ዘላለም የጓለማውታ አባትም ይባላል። የዘላለም ርኅራኄ በከንፈር መምጠጥ ብቻ አልነበረም። በሱ ምክንያት ወንጌል የምትበላ ምግብ፣ የምትጠጣ ውሃ፣ የምትለበስ ልብስ፣ የመጠለያ ቤታቸው የሆነችላቸው ወላጅ አልባ ሕፃናትን ለመቁጠር ያስቸግራል። በእግዚአብሔር ፊት ያለች ንጽሕት ሃይማኖት ማለት ለጓለማውታና ለባልቴቶች በችግራቸው መድረስ ነው ይላል ሊቁ። ዘላለም ስብከቱን ኖሯታል።
ይዲዲያ የተሰኘ ፋውንዴሽን አቋቁሞ ከ250 በላይ ወላጅ አልባ ሕፃናትን ቀለብ ሰፍሮ ሞግዚት ቀጥሮ በቋሚነት ሲያሳድግ ኖሯል። ዘላለም የአዛውንቶች ጓደኛም ነበር። ዓለም ከልቡናውና ከመንደሩ አውጥቶ የረሳቸውን አዛውንቶች እወቁልኝ ስሙልኝ ሳይል እንደ ደራሽ እንግዳ ከምግብና ከመጠጥ ጋር አገልጋዮቹን አስከትሎ ድንገት ከመካከላቸው ከተፍ ይላል። በዚህም ጊዜ ለካስ ፈጣሪ አልረሳንም እንዲህ ያደርጋቸዋል። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል የሚለው የወንጌል ቃል ስለሚቆጠቁጠው የአዛውንት ማዕከላትን፣ የማረሚያ ቤቶችን፣ ገዳማትንና ሆስፒታሎችን ሳያቋርጥ ይጎበኝ ነበር። በየሳምንቱ ሮብና ዓርብ ችግረኞች ተመግበው ይውሉ ዘንድ በሳሪስ አቦ፣ በየካ ሚካኤል፣ በቂርቆስና በብስራተ ገብርኤል አብያተ ክርስቲያናት የምሳ ግብዣ ያደርግ ነበር። ዘላለም በአብይ ጾም በፍኝ ጥሬ ሲጾሙ ሰንብተው በትንሣኤ አፋቸውን የሚያድፉበት እንኳን ጾም ልጓሙን ፈታልን እየተባባሉ የሚገድፉበት ጥሪት ለሌላቸው ድሆች ይልቁን ለምጽዋትም ሆነ ለእርዳታ በማይመች ሁኔታና ቦታ ላይ የሚገኙ ወገኖችን ምግብ እያሰራ በቡድን ሰው እየመደበ መኪና ያላቸው ምዕመናን እየጠየቀ በየክፍለ ሀገሩ ያሉ አረጋውያን እናቶችና አባቶችን የትንሣኤን በዓል በደስታ እንዲያከብሩ ያደርግ ነበር። ለዚህ ምስክሩን የወራሴ ነኝ። ጫጋል መድኃኔ ዓለም ይዞኝ ሄዶ ከበረከቱ አሳትፎኛል።